ዛሬ እንግዲህ ጉዞ ወደ ገጠር ነው ማለት ነው። ወደ ገጠር ጉዞ ጀምረናል። በነገራችን ላይ ያው እኔ ሁሌም እንደምላችሁ ገጠር በጣም ነው የምወደው፣ በጣም ማለት ነው። ያው እድገቴም ትውልዴም ሁሉ ነገር ገጠር ስለነበረ ትውስታዬም ገጠር ስለሆነ በቃ ገጠር በጣም ነው የምወደው። እግዚአብሔር ነው የምላችሁ። ሴትዬ ራሱ አንዳንዴ ትገረማለች ማለት ገጠር ሄደሽ እኮ እዛ ድግስ ይደገሳል፣ ምሳ አለ፣ በቃ እቃ ነው የምታጥቢው፣ ስራ ነው የምትሰሪው፣ ቤት ነው የምታጠጂው። ለምንድን ነው ደስ የሚልሽ ገጠር እንሄድ ስልሽ ምናምን ትገረማለች ማለት ነው። ምክንያቱም ያው ተሰብስበው ቤተሰብ ስለሚሄዱ እዛ ድግስ ይኖራል ገጠር ስንሄድና ስራ ይበዛል። ስለዚህ ለምንድን ነው ግን የምትደሰችው ትለኛለች። አንደኛ ስለ ስራ ችግር የለብኝም፣ ሁለተኛ ነገር ደግሞ እኔ ገጠር እወዳለሁ እላታለሁ እና ትገረማለች። ሁሌ የሚገርማችሁ ነገር እኔ ገጠር በጣም ነው የምወደው። በቃ አየሩ ንፋሱ ራሱ በጣም ነው የሚያስደስተኝ። እኖ አንዳንዴ የማሳስበው አገሬ ቤተሰቦቼ ጋር ሄድኩ ሁሉ ይሰማኛል ማለት ነው። መኪና ውስጥ ገብቼ ልክ ገጠር እስከምደርስ ድረስ በቃ ውስጤ ቤተሰብ ጋር ነኝ። በቃ ምስለው ራሴን ቤተሰብ ጋር ነው ምስለው ማለት ነው። በቃ ቤተሰብ ጋር እየሄድኩ ነው የሚመስለኝ ማለት ነው። በቃ ውስጤ እንደዛ ነው የሚለኝ ታውቃላችሁ። እና በጣም ደስ ይለኛል ማርያምን። እና እስኪ ገጠር የምትወዱ ላይክ አድርጉ፣ ሼር አድርጉልኝ፣ አበረታቱኝ ማለት ነው። ወዳችኋለሁ። ሰላም ጤና ይስጥልኝ። ውድና የተከበራችሁ የቃና አርሴማ ቤተሰቦች እንዴት አላችሁ? ሁሉ ሰላም፣ ሁሉ መልካም፣ እግዚአብሔር ይመስገን። እኔ ያለው በቸርነቱ 2018 እንግዲህ ወር ሊሆነን ምንም አልቀረም። መስቀልንም አከብረናል። እግዚአብሔር የተመሰገነ ይሁን። 2018 እንግዲህ የሰላምና የፍቅር የአንድነት የመተሳሰብ የመከባበር የተጣላም የሚታረቅበት የታመመም የሚድንበት የሞተ የሚጸድቅበት ያድርግልን። የሀገራችን ሰላም የሚመለስበት ያድርግልን ማለት ነው። የሁላችንም ጸሎትና ልመና የሀገራችን ሰላም ነውና እሱ ነው ዋናው። ሰላም ያድርገን። ከምንም በላይ ሰላም ይበልጣል። ነፍሳችንን የምናድንበት በ2018 እንግዲህ ያው እቅድ ይኖረናል ሁላችንም። ምክንያቱም ብዙ እቅዶች አለን፣ የራሳችን እቅዶች። ያላገባ ሊያገባ፣ ያልወለደ ወልዶ፣ አገር ያልገባ አገር ገብቶ፣ ቤተክርስቲያን ውስጥ የራቀ ከቤተክርስቲያን የራቀ ከሃይማኖቱ የራቀ ወደ ሃይማኖቱ ቀርቦ በቃ አለ አይደለ የየሰው የየራሱ እቅድ ይኖረዋል ማለት ነው። ስለዚህ አዲስ አመት በመጣ ሰዓት እቅድ ይኖራችሁ፣ ያለ እቅድ አታሳልፉት አዲስ አመትን ማለት ነው። እና እንግዲህ እንደምታዩኝ ያው ወደ ገጠር ጉዞ ደስ ይላል በጣም ማርያምን፣ ደስ ይላል በጣም አየሩ ስታዩት ምናምን። በነገራችን ላይ ያው ድምጽ አስገብቼበት ነው። ምክንያቱም አንደኛ ያው ሰዎቹ መኪና ውስጥ ያወራሉ፣ ሁለተኛ ነገር ደግሞ ንፋሱ በጣም እንትን ስለሆነ ድምጼ ላይሰማ ይችላል ብዬ ሪከርድ አድርጌ ነው ያስገባውበት ማለት ነው። እና እንደምታዩት እንግዲህ ተራራው ሸንደረሩ በጣም ነው ደስ የሚለው። የገጠር እንግዲህ ገጠር የምትወዱ የገጠር ትዝታ ያለባችሁ በደንብ አድርጋችሁት ማለት ነው። በነገራችን ላይ ቤሩት ያው ደስ የምትል ሀገር ናት፣ ትንሿ ኢትዮጵያ ናት። ገጠር ማየት ከፈለጋችሁ ወጣ ማለት ነው፣ ምንም የሚከብድ ነገር የለውም ትላላችሁ። እና ያው አንዳንዴ ስትቆዩ ሌላ ሀገር አገራችሁ መስሎ የሚታያችሁ ነገር አለ ታውቃላችሁ። እኔ አሁን ቤሩት ሀገሬ እየመሰለች ነው እግዚአብሔርን ከመቆየት ያንጣር ማለት ነው። እና የገጠር ፍቅር ያላችሁ ገጠር የምትወዱ ላይክ አድርጉ፣ ሼር አድርጉ፣ ሰብስክራይብ አድርጉኝ። ቤተሰብ ያልሆናችሁ ደግሞ ሰብስክራይብ አድርጉኝ፣ ኮሜንት አድርጉልኝ፣ እመልሳለሁ ማለት ነው በታማኝነት። መልካምነት ለራስ ነው አይከፈልበትም ትላላችሁ። እና እንግዲህ ያው ገጠር ስደርስ ደግሞ እንግዲህ ደቡሌ እሰራለሁ። በነገራችን ላይ ገጠር ብዙ ጊዜ አይታችሁ ከሆነ ሰላጣ ደቡሌ ይሰራል ማለት ነው። ብዙ ጊዜ ገጠር ውስጥ የሆነ ጉዞ ሲኖር፣ ዝግጅት ሲኖር፣ የቤተሰብ ዝግጅት ሲኖር ሰላጣና ደቡሌ ማዘጋጀት ይወዳሉ ትላላችሁ። እና እንደምታዩኝ እንግዲህ እዚህ ጋር ደቡሌ እያዘጋጀው ነው ማለት ነው። በነገራችን ላይ ከሰላጣ ይልቅ ደቡሌ በጣም ይጣፍጣል። ምክንያቱም ብዙ ነገሮችም አሉበት። ራሱ ቅጠሉ ራሱ እንደውም በሻይ አርጋችሁ ጠጡት ይባላል አንዳንዴ ሰምታችሁ ከሆነ ማለት ነው። ስለዚህ አትክልት ነገር ተጠቀሙ፣ ማትጠቀሙ ካላችሁ እንግዲህ እንደምታዩኝ። በነገራችን ላይ ደቡሌ ለማዘጋጀት ዘይቱ የወይራ ዘይት ያስፈልጋል፣ ሽንኩርት፣ ያው እንግዲህ እንትን ምንድነው የሚባለው ባዶኒስ ነው የሚሉት እንግዲህ ቅጠሉን ልክኛ ሰላጣ እንደምንለው ማለት ነው ኢትዮጵያ። እሱን በደንብ አርጋችሁ ከትፋችሁ
ማቀላቀል ነው ዘይታችሁንና ሽንኩርታችሁን ቅመም የምትፈልጉትን ማለት ነው። ከዛ ውጭ ምንም የሚከብድ ነገር የለም ትላላችሁ። ስለዚህ እወዳችኋለሁ፣ አከብራችኋለሁ። በያላችሁበት ሰላማችሁ ይብዛልኝ። በሌላ በአዲስ ቪዲዮ እስከምንገናኝ ድረስ የሳምንት ሰው ይበለን። ባይ ባይ።